በዛሬው ርዕሳችን ላይ ጥያቄ ያለው ተማሪ አለ? ቲቸር 256 እንዴት ነው የመጣው? የኔ እናት ጎበዝ ልጅ። እሺ ይኸውልሽ እዚህ ጋር ከራዲካል አወጣ ነው፣ ከዛ እዚህ ጋር ካፈን ነው፣ እዚህ ጋር አባዛ ነው፣ ቀጥታ ምን መጣ? 256። ጎበዝ ልጅ አንቺ። ቲቸር እኔ አራተኛው አልገባኝም። አንተ ቆርቆ እንዳካተራስ ይሄ ሁሉ ስለፈለፈ የነበረው ላንተ አይደለ? 5 ማርክ ነው የቀነስኩት ባሁን። እሺ 5 ማርክ። እኔም ግን አራተኛው አልገባኝም። የኔ እናት እኔ ልሳቀቅ አልገባሽም? አራተኛው ምንም ችግር የለም። አስጠኛለሽ ቤትሽ ቤት የለም አይደል? ቤት እየመጣሁ አስጠናሻለሁ። እሺ የአራተኛው ልጅ ከሁለተኛው ላይ ድራይቭ ሆኖ ስኩዌር ሲደረግ የመጣው ውጤት ነው። እሺ እናት እሺ ቆይ ግን እዛኛው ጋር መባዛት ነው መካፈል ነበር የነበረበት? አረጋሽ አልገባሽም? አረጋሽ ይድግባታ ተመለስቶ 19000 ማርክ ቀንሽባለሁ። ቲቸር መጠየቅ ይቻላል? ምንድን ነው እናት ምንድን ነው ያልገባሽ? የትኛው የመጨረሻው ነው? አስረኛው ይኸውልሽ ኢንቲሪ የተማርናቸው ነገሮች አሉ አይደለ? ስኩዌር ሲደረጉ የኤክስ ቫልዩ አለ የዋይ ቫልዩ አለ። አደራ እንግዲህ መምህር ምንም ችግር የለውም ዳይሬክተር። እኔ ለገንዘብ ሳይሆን ለህሊና የምሰራ መምህር ነኝ። ተማሪዎችን ከእውቀት ባለፈ ለስራ ብቁ ነው ማድረጋቸው። ምንም ችግር የለውም። ምንም ዊ አር ሳር አለ ማርማር ሻውት ዊዛውት ኖ ሽጉርት ማፊያ ኤሪያ ሞላ ምን ላይ አፈን እንዳከፍት ማለት ነው። አረ ዘርባክ ይኸውልህ ያንተ የወር ገቢ የኔ የዓመት ገቢ ነው። እሺ ሰው አታውቅም። ያንተ የወር ገቢ የኔ የዓመት ገቢ የኔ የወር ገቢ አንዴ ማለት ያለብኝ ወይ ናማ አኪ የት ሄደ? በእናታችሁ እኔ እኮ በዓመት የምታገኘውን በወር አገኛለሁ ብዬ ልጎረር ብዬ እኮ በየት በኩል ነው የሄድከው? በዛ ነው እናቴ አሁን ቡናማ ሹጣ ባይራገረጅ በዚህ ሲያልፍ አይተሻል? አላየሽም? በዚህ ጋር ወይኔ ጉዴ! ጋይስ በእናታችሁ በዚህ የሆነ ገጣ ባዲ ሲያልፍ አይታችኋል? አላያችሁም? ሐኪም እንዴ አንቱ ቅሌታም ሽማግሌ የጠፍተህ ነው እስከ ዛሬ የልቤን ሳልነግርህ ልሞት መስሎኝ ቆጭቶኝ ነበረ። ምን አባቶት ሊሉ ነው? ያንተ የወር ገቢ የኔ የዓመት ገቢ ነው። ያንተ የዓመት ገቢ የኔ ሐኪም ማጋን ያገሬ ልጅ ምን ልሆንልሽ ማጋን ያገሬ ልጅ ምን ልሆንልሽ ሰር እሺ እግዚአብሔር ይስጥልኝ ተባረክ እጂ ና አሞሽ ላቃሌ ባሃይም ብለህ ነው አይደል እንዴ? ምን 5 ብር አስቀምጣ 100 ብር ትወስዳለህ? ናምጣ አንተ በዚህ እድሜ ሌብነት አንተ አይደለህ እንዴ ሞላጫው ሌባ? ሰውዬ ስራ ነው ያስኩት እኔ። እንዴት ነው ግን ያዋጣል ስራው? አንተ በጣም ጸዴ ስራ ነው። በጣም ብዙ ፎን ሰርቼበታለሁ። ኧረ የኛ እኮ ተበላበት በጨረሰ። አንተ አለባ ተራስ ሌባ እንደው ሌባ ይሄ ሞላጫ በእናትህ ቆራሌ ተሰብስበን እንዳማረብን ወደ መቶ ፍቅር ያስነብብን ተሰብስበን ምንድን ነው እንዴ? የምን ጩኸት ነው? ላቦሮ ገንዘብሽን የዓመት በዓል ቆንጆ እጅ ላይ ነው የጣለሽ እናቴ። መጣሁ እናቴ እቃውን እያየሽ እቃውን እናትሽ ሽቦ ነሽ ፌሮ ነሽ ድስት ነሽ ምናምን ከሰማሽ እንዳያመልጥሽ ደግሞ ሳልነግርሽ ማለት ምልቱ ኧረ ምንም የሚሸጥ እቃ እኮ ካለ ብዬ ነው። የምን እቃ ነው? አይ የሚሸጥ እቃ ወይ ደግሞ ፔፕሲ ካለ ብዬ እኮ ነው። ናምጣው እባክህ። አዎ ጠጣልኝ የኔ ጌታ ጠጥተ መልካም አመት በዓል አገኘኸው? ፍራሊው በርጩማ ምን አባሽ ልታመጭ ነው? ምን ልትሆኝ ነው? እና ለስምኝ መሆን አለበት ወይ እና አይቀንስም ወደዛ እንዴ ይደለዛ ሰይጣን ቆንጆ ፎቶ አንሳኝ። አረ ችግር የለውም። እሺ
ወይኔ ስታምር ደጋርገም እሺ ወይኔ ትችላለህ በጣም ነው የምታምረው ትገበታል ወይኔ ቻንደኛ ነች